ወዳጄ ልቤ ብላቴን ጌታ ኅሩይ ወልደ ሥላሴ የመጀመሪያ ክፍል። ልጄ ሆይ ፈቃደ ሥላሴ ሐሳብ አታብዛ፣ ወደፊትም ምን ነገር ይመጣ ይሆን ብለህ አትጨነቅ። ምንም ሐሳብና ጭንቀት ብታበዛ የሚሆን ነገር ሳይሆን አይቀርም። ወደፊትም እሾማለሁ እሸለማለሁ ብለህ በሐሳብህ ደስ አይበልህ፣ ለሰውም አትናገር። ምናልባት ከተናገርክ በኋላ ሳታገኘው የቀረህ እንደሆነ ታላቅ ኀፍረት ይሆንብሃልና ወደፊት የሚያናድድ ሥራ አትሥራ። በገዛ እጅህም በሠራኸውና ባለፈው ሥራ አትናደድ። ልጄ ሆይ ጌታ ለመሆን ትፈልግ እንደሆነ ጌትነት ማለት ያለ ሐሳብና ያለ ጭንቀት መኖር ነው። ሐሳብህም ሁሉ ከሞትህ በኋላ ወዲያኛው ዓለም ስለሚሆነው ስለ ነፍስህ ነገር ይሁን እንጂ በዚህ ዓለም በሥጋህ ስለሚሆነው ነገር እጅግ አትጨነቅ። በዚህ ዓለም ኑሮ ሁሉ እንደ እንስሳ ወይም እንደ ዛፍ ነው እንጂ ከነዚህ የበለጠ ኑሮ የለህም። እንደምን ትለኝ ይሆን እንደው? እነሆ እንስሳ ተወልዶ ሳር እየበላ ውሃ እየጠጣ ያድጋል፣ ኋላም ያረጅና ይሞታል፣ ወይም ገና ሳያረጅ ሰው ይገድለዋል። ዛፍም ከመሬት ይበቅላል፣ ያድጋል፣ ኋላም ያፈራል። ከብዙ ዘመን በኋላ ግን ያረጅና በገዛ እጁ ነግሎ ይወድቃል፣ ወይም ገና ሳያረጅ ለቤት ሥራ ወይም ለማንደድ አንድ ሰው ይቆርጠዋል። ሰውም እንደዚሁ ከአባትና ከእናቱ ተወልዶ ያድጋል፣ ልጆችም ይወልዳል። ካደገ በኋላ ግን ያረጅና ይሞታል፣ ወይም ገና ሳያረጅ በአንድ በሽታ ወይም በጠላቱ እጅ ይሞታል። ደግሞ ከእንስሳና ከዛፍ ወገን ለክብር የሚሆን ለሐሳርም የሚሆን አለ። ከእንስሳ ወገን ለክብር የሚሆነው በነገሥታትና በመኳንንት ቤት ገብቶ በወርቅና በብር ዕቃ እየተጫነ ግምጃ እየለበሰ ጨው እየላሰ ደን ብሎ እየዋጠ ይኖራል። ለሐሳር የሚሆነው ግን በነጋዴ እጅ ገብቶ ጀርባው እስኪመለጥ እየተጫነ በድጅ እየቆመ መሬት ሲግጥ እያደረ ገለባ እየቃመ ይኖራል። ከዛፍም ወገን ለክብር የሚሆነው የቤተ መንግሥት ሰረገላና አምድ ሆኖ ቀለም እየተቀባ በግምጃ እየተሸፈነ ይኖራል። ለሐሳር የሚሆነው ግን ለአጥር ወይም ለማገዶ ተቆርጦ በእሳት እየተቃጠለ አመድና ከሰል እየሆነ ይቀራል። ከሰውም ወገን እንዲሁ ለክብር የሚሆን ለሐሳርም የሚሆን አለ። ለክብር የሚሆን ነግጄ ያተረፍሁ፣ አርሼ ያመረርሁ፣ ዘምቼ የማረክሁ ሳይል ሥራ ሳይሠራ ሳይደክም እንዲያውም በድንገት ጌታ ሆኖ በተድላና በደስታ ይኖራል። ለሐሳር የሚሆነው ሰው ግን ቢነግድ ትርፍ ያጣል፣ ቢያርስ አንበጣ ይበላበታል፣ በረዶ ይመታበታል፣ ከብት ቢያረባ ይሞትበታል፣ ቢዘምት ይቆስላል። በመጨረሻውም ሁሉም ከመሬት የተገኙ ናቸውና ሁሉም ወደ መሬት ይመለሳሉ። ስለዚህ በዚህ ዓለም በሚሆነው ነገር ሁሉ አትመካ። ልጄ ሆይ የሆነውን ነገር ተናገር እንጂ ገና የሚሆነውን ነገር አትናገር። ሌሎችም ሰዎች ገና የሚሆነውን ነገር ቢነግሩህ አትመናቸው። ክፉ የሚሠራ እንዲጎዳ፣ ደግ የሚሠራ ግን እንዲጠቀም የታወቀ ነውና ደግ ሥራ እየሠራህ ብቻ ወደፊት የሚሆነውን ነገር ጠብቅ። ነገር ሁሉ ጊዜው ሲደርስ በግድ ይፈጸማል እንጂ ጊዜው ሳይደርስ አይፈጸምምና ለማናቸውም ነገር ቢሆን አትቸኩል። ልጄ ሆይ ወደፊት እንዲህ ያለ መከራ ያገኘኛል ብለህ አትጨነቅ። ነገር ሁሉ የሚሆነው በእግዚአብሔር ፈቃድ ነውና እርሱ በፈቃዱ ያመጣው አይቀርልህም፣ ያለ እርሱ ፈቃድ የሚመጣው አያገኝህም። እነሆ ይህንንም በምሳሌ አስረዳሃለሁ። ከገደል አፋፍ በሚወጣ ምንጭ ላይ አፈር ወይም ጉድፍ ቢጨምሩበት ምንጩ በውስጥ እየገፋ ውሃው እየጠራ ይወርዳል እንጂ አይደፈርስም። እንደዚሁ ሁሉ የውስጥህን የሚያውቅ እግዚአብሔር ካልፈረደብህ ንብረትህ እየሰፋ ጠላትህ እየጠፋ ይሄዳል እንጂ ምንም ክፉ ነገር አይመጣብህምና አትጨነቅ። ደግሞ በኩሬ ውሃ ወይም በጉድጓድ ውሃ ውስጥ አፈር ወይም ጉድፍ ቢጨምሩበት የውሃው ሽታ እየተለወጠ ውሃው እየደረቀ ይሄዳል እንጂ ውሃው ጥሩ አይሆንም። እንደዚህ ሁሉ በእግዚአብሔር ፈቃድ የመጣውን መከራ በጉልበቴ ወይም በእውቀቴ አስቀረዋለሁ ብሎ መጣጣር በመከራ ላይ መከራ ለመጨመር ነው እንጂ ሌላ ትርፍ አይገኝበትም። ሁለተኛ ክፍል።
ልጄ ሆይ ይህ ዓለም ቀድሞ ከወዴት መጣ ኋላስ ወዴት ይሄድ ይሆን ብለህ ለመመርመር አትጨነቅ። እንኳን የዓለምን ነገር የራስህንም ነገር መርምረህ ለማወቅ አትችልም። ሐሳብህም ሁሉ ለዛሬ ብቻ ይሁን እንጂ ላለፈው ቀን፣ ለትላንቱ ወይም ለሚመጣው ቀን ለነገ አታስብ። ልጄ ሆይ ወዳጅ ማለት ሰው አይምሰልህ፣ ነገር ግን ወዳጅ ማለት ጊዜ ነውና በጊዜ ሁሉ ይወድሃል፣ አለ ጊዜህ ግን ወዳጅህ እንኳን ይጠላሃል። ጊዜ ማለትም ቀንና ሌሊት አይምሰልህ፣ ነገር ግን ጊዜ ማለት የእግዚአብሔር ሐሳብ የሚፈጸምበት ነው። ስለዚህ በሆነውም በሚሆነውም ነገር ሁሉ የእግዚአብሔር ፈቃድ ይሁን እያልክ ተቀመጥ። ልጄ ሆይ ብዙ ተድላና ደስታ ለማድረግ አትጨነቅ። ይህንን ለማድረግ የፈለግህ እንደሆነ ግን ለሰው መራራትና ደግነትን አታገኛቸውም። ስለዚህ ተድላና ደስታህ በልክ ይሁን። ዕድሜህንም ያለ ሐዘንና ያለ መከራ በደስታ ብቻ ለመጨረስ አይሆንልህም። ነገር ግን ሐዘንና ደስታ ከባሕርይህ ጋር በአንድነት ተዋህደው የሚኖሩ ናቸውና በዕድሜህም ሙሉ ሁለቱንም በየተራ ታገኛቸዋለህ። ካልሞትክም በቀር ከሐዘንና ከኃጢአት ከመሥራት አትድንም። ልጄ ሆይ መቅሰፍት ይመጣብኛል ብለህ አትጨነቅ። ትልቅ መቅሰፍት ማለት ሐሳብ ማብዛት ነው። ልጄ ሆይ የሰውን ነገር ችሎ ለማይኖር ሐሳብ ለሚያበዛ ከኃጢአቱም ለማይመለሰው ቶሎ መሞት ይሻለዋል። ልጄ ሆይ ደጉን ሰው ለማጥፋት አታስብ። ደጉን ሰው ለማጥፋት ብታስብ ግን ራስህንም ጨምረህ ታጠፋለህ። ለሌላ ሰውም የክፋትን መንገድ አታስተምር፣ ፈጣሪህም እግዚአብሔር እንደሆነ እመን። ነገር ግን የእርሱን መጀመሪያና መጨረሻ መርምሬ አገኘዋለሁ ብለህ አትጨነቅ። ልጄ ሆይ ሰው ባጭሩም ቢሆን በረጅሙም ቢሆን በዚያው በዘመኑ ለራሱ ደስ ብሎት ካልኖረ ከእርሱ በኋላ ለሚነሱት ለልጆቹ ወይም ለዘመዶቹ ገንዘብ ቢሰበስብ ምንም ትርፍ የለውም። ሰው ሁሉ እርሱ ከሞተ በኋላ በሰማይ በሚያገኘው ነገር ደስ ይለዋል እንጂ ደክሞ ሰብስቦ በዚህ ዓለም በተወው ገንዘብ ደስታ የለውም። ልጄ ሆይ ለንስሐ ዕድሜ ስጠኝ ብሎ ወደ እግዚአብሔር መለመን ደግነት ወይም ክርስቲያንነት አይምሰልህ። ነገር ግን ለንስሐ ዕድሜ ስጠኝ ብሎ መለመን በሕፃንነቴ ወራት እንደ ልቤ ኃጢአትን ሁሉ ስሠራ ኖሬ ስሸመግልና ኃጢአትን ለመሥራት ጉልበቴ ሲደክም ያን ጊዜ ንስሐ እገባለሁ ማለት ነው። ትርጓሜውንም ገልጬ ብነግርህ ለንስሐ ዕድሜ ስጠኝ ብሎ መለመን የዚህን ዓለም ተድላና ደስታ ፍትወትንም ሁሉ ሳልጠግበው አትግደለኝ ማለት ነው። ልጄ ሆይ አንተ ግን ከሚስትህና ከልጆችህ ከዘመዶችህና ከወዳጆችህ ጋር በዚህ ዓለም ደስ ብሎህ እንድትኖር ዕድሜ ስጠኝ ብለህ ለምን እንጂ ለንስሐ ዕድሜ ስጠኝ ብለህ አትለምን። ሲሸመግሉና ሲደክሙም ኃጢአትን መሥራትን መተው የሚያጸድቅ አይምሰልህ። ሰውም ተወልዶ እስኪሞት ድረስ ምንም ቢሆን ኃጢአት ንጹሕ ሆኖ አይገኝምና በየጊዜው ንስሐ ግባ እንጂ ለንስሐ የሽምግልና ጊዜ ብቻ አትጠብቅ። ልጄ ሆይ ለባሕርይህ የሚያስፈልግህን ሁሉ አድርግ፣ ለሌላውም ሰው ለባሕርዩ የሚያስፈልገውን አትከልክል። ለሰው ባሕርይ ከሚያስፈልገው ነገር ሁሉ ዋኖቹ 3 ናቸው። መጀመሪያው ምግብና መጠጥ ነው። ሁለተኛው ልብስ ነው። ሦስተኛ ሚስት ናት። ሰው እነዚህን 3ቱን ካላገኘ ኑሮው ሁሉ ጎዶሎ ይሆናል። ደግሞ ሰው ምንም ክፉ አድራጊ ቢሆን ምግብና መጠጥ ከልክሎ መቅጣት አይገባም። ልጄ ሆይ ጠላትህ ሲሞት ወይም ሌላ መከራና ጭንቀት ሲያገኘው ደስ አይበልህ። እርሱ ሞቶ አንተ በዚህ ዓለም አትቀርምና አንተ ደግሞ በሠራኸው ሥራ እንደ እርሱ መከራና ጭንቀት ሳያገኝህ አይቀርም። በመከራና በሞትም የሰው ሁሉ ድርሻው ትክክል እንደሆነ እወቅ። ልጄ ሆይ ነውርህን ለብቻህ የሚነግርህን ሰው አትጥላው። አንተም በወዳጅህ ላይ ነውር የሚሆን ነገር ያየህበት እንደሆነ ለብቻው አድርገህ ንገረው፣ ለሌላ ሰው ግን አትንገርበት። ልጄ ሆይ በየጊዜው በሰውነትህ ውስጥ የሚነሳብህን ሐሳብ ደግና ክፉ መሆኑን ሳትመረምር ያሰብከውን ሁሉ ለመፈጸም አትቸኩል። በዚህ ዓለም እግዚአብሔር የሚሰጠን በረከት ሁሉ እጅግ መልካም ነው። ነገር ግን ከስጦታ ሁሉ ሚስትና ልጆች መስጠቱ እንዲበልጥ እወቅ።
ልጄ ሆይ አንተ ራስህ የምትጠቀምበት ወይም ወዳጅህ የሚጠቀምበት ነገር ካልሆነ በቀር ሰው እንዲያመሰግነኝ ብለህ ሰውነትህን አታድክም። ሰውም በከንቱ ቢያመሰግንህ ደስ አይበልህ፣ አመስጋኙም ተመስጋኙም ሁለቱም ይሞታሉና ደስ አይበልህ። ልጄ ሆይ በነገርህ ሁሉ የታመንክ ሁን፣ ባነጋገርህም ደማም ሁን። ሰውን የሚያስፈራና ሰውን የሚያሳዝን ነገር ለመናገር አትድፈር። በልዝብ ምላስ ሰውን አታታልል፣ ሰውንም ከሚያሙ ሰዎች ጋር አትደባለቅ። ልጄ ሆይ ንብረትህ በልክ ይሁን፣ ቤተሰቦችም አታብዛ። የቀንድ ከብትና የጋማ ከብትም በብዙ አታርባ። ለአንተ የማይገባህን ነገር ከማንም ቢሆን አትቀበል፣ አንተም ለማንም ቢሆን የማይገባውን ነገር አትስጥ። የማታገኘውንም ነገር አትመኝ። በዓይንህ ካላየህና እርግጥ መሆኑን ካልተረዳኸው በቀር በማንም ሰው ላይ የሚወራውን ወሬ እውነት ነው ብለህ አትቀበል። ለሰውነትህ የሚያስፈልገውን ነገር ለማግኘት አስብ እንጂ ሰው የሚጠፋበትን ሰው የሚጨነቅበትን ነገር አታስብ። ልጄ ሆይ ሮጠህ ለማታመልጠው ነገር አትሽሽ፣ እርሱም ሞት ነው። ደጋ ብትወጣ፣ ቆላ ብትወርድ፣ ወንዝ ተሻግረ ብትሄድ፣ በዋሻ ብትደበቅ፣ ጠመንጃና መድፍ ይዘህ ብትሰለፍ፣ ምንም ቢሆን ከሞት ለማምለጥ አትችልም። እግዚአብሔርንም ፍራ፣ በሥጋና በነፍስ ላይ ሥልጣን አለውና። ንጉሥንም አክብር፣ እግዚአብሔር ሰይፍን አስታጥቆታልና። ባንተም ላይ የሹመት ሥልጣን ያላቸውን ሀገረ ገዢዎቹን ሁሉ አክብራቸው፣ ታዘዘላቸው። አባትና እናትህን፣ የእግዚአብሔርን ቃል የሚያስተምሩ መምህሮችህን፣ የአገር ሽማግሎችን፣ ባልቴቶችን ሁሉ በሚቻልህ ነገር እርዳቸው። ልጄ ሆይ ካረጀህ በኋላ እንደገና ተመልሼ ምነው ልጅ በሆንሁ ብለህ አትመኝ፣ ምንም ቢሆን አታገኘውምና። ወደፊትም ምነው በሞትኩ ብለህ አትመኝ፣ ምንም ቢሆን አይቀርልህምና። ልጄ ሆይ እገሌ ቸር ነው ይበሉኝ ብለህ ገንዘብህን ለማንም አትስጥ። ለወዳጅ ከመስጠት ለዘመድ መስጠት ይሻላል፣ ለጠላትም ከመስጠት ለወዳጅ መስጠት ይሻላል። ከሁሉ ይልቅ ለተቸገሩ ድሆች መስጠት ይበልጣል። ለድሆች የሰጠ ሰው ብድሩን በሰማይ ያገኛል። ልጄ ሆይ ማናቸውንም ነገር ቢሆን ለመስማት እንጂ ለማውራት አትቸኩል። ከወዳጅህም ጋር በተጣላህ ጊዜ ቀድሞ በወዳጅነታችሁ ጊዜ የነገረህን ምስጢር አታውጣበት። ከወዳጅህም ጋር አንድ ጊዜ ጠብ ከጀመርክ በኋላ ምንም ብትታረቅ ሁለተኛ ምስጢርህን ለእርሱ ለመናገር አትድፈር። ቂምህንም አትርሳ። ቂምህን አትርሳ ማለቴ ከታረቅ በኋላ ክፉ አድርግበት ማለቴ አይደለም። ነገር ግን እርሱ ሞትንና ኩነኔ የሚያስብ ክፉ ሰው የሆነ እንደሆነ እርቅ አፍርሶ እንዳያጠፋ ሳትዘናጋ ተጠንቅቀህ ተቀመጥ ማለቴ ነው። ልጄ ሆይ ከሚያሸንፍህ ሰው ጋር አትጣላ፣ ሐሰት ነገርም ይዘህ በዳኛ ፊት አትቅረብ። ልጄ ሆይ ሰው አንድ ጊዜ ከሞተ በኋላ ሁለተኛ አይገኝምና ምንም ቢሆን ሰውን ለማጥፋት አታስብ። አካሉም ከተቆረጠ በኋላ ሁለተኛ እንደ ዛፍ አያቆጠቁጥምና የሰውን አካል ለማበላሸት አታስብ። በማንም ሰው ላይ አትቆጣ። ስለ ሃይማኖቱና ስለ ምግባሩም ቢሆን ስለ ምግቡና ስለ ልብሱ ልዩነትም ቢሆን በማናቸው ምክንያት ቢሆን አትቆጣ። እግዚአብሔር ለሁሉም ፀሐይን አውጥቶ ዝናሙን አዝንሞ ሁሉንም እንደ ጠባያቸው ያኖራቸዋልና አንተም የእግዚአብሔር ልጅ እንድትባል ሁሉንም እንደ ጠባዩ ውደደው እንጂ አትጥለው። ልጄ ሆይ ለልጆቼና ለዘመዶቼ ለአስከሮቼና ለገረዶቼ ደስ ይበላቸው ብለህ ድሃ እያስለቀስህ የግፍ ገንዘብ እየሰበሰብህ አትስጣቸው። እነዚህ ሁሉ አንተ የደከምከው የሰበሰብኸውን የግፍ ገንዘብ ይበላሉ እንጂ በወዲያኛው ዓለም በነፍስ ላይ ከሚመጣው መከራ አያግዙህምና የግፍ ገንዘብ እየሰበሰብህ አትስጣቸው። ልጄ ሆይ ማንም ሰው ቢሆን በአንተ ላይ የሐሰት ወሬ ሲያወራብህ የሰማህ እንደሆነ ታገሰው። መታገስ ባትችልም ግን ጠብህን በግልጥ አድርገውና ሰው ሁሉ ይወቀው። ጠብህን ካስታወቅክ በኋላ ማንም ክፉ ወሬ ቢያወራብህ እውነት ነው ብሎ የሚቀበለው ሰው አይገኝምና። ማንንም ሰው ቢሆን በአግቦና በሽሙጥ አትናገረው። አንተንም በአግቦና በሽሙጥ ቢናገርህ ወደ ዳኛ ሄደህ አትክሰስ። ርስትና ጉልትህን የሚነቅል ገንዘብህን የሚቀማ ሰውነትን የሚያጠፋ ነገር ካልመጣብህ በቀር በማናቸውም ባሉባልታ ነገር ወደ ዳኛ አትሂድ።
በወዳጅህም ላይ በቶሎ አትቆጣ፣ ነገር ግን ብዙ ጊዜ እያሳለፍክ መጨረሻውን ተመልከተው። ልጄ ሆይ ነገርህ ረጅም አይሁን፣ ለማድረግም የማትችለውን ነገር አድርጋለሁ አትበል። ከጎረቤቶች ጋር ተስማምተህ ኑር። ልጄ ሆይ ሰልፍ ለኃይለኞች፣ ሩጫም ለፈጣኖች፣ ባለጠግነትም ለሠራተኞች አይደለም፣ ነገር ግን ሁሉንም ጊዜ ያጋጥማቸዋል። ስለዚህ ሰውን ከመመልከትና ሰውን ከመጠበቅ ጊዜን መመልከትና ጊዜን መጠበቅ ይሻላል። ልጄ ሆይ የአንበሳና የነብር የሌሎቹንም አራዊት ግርማ ከመፍራት ይልቅ እግዚአብሔርን የማይፈሩ የክፉ ሰዎችን ፊት ፍራ። የዱር አራዊት ለመግደል ካልፈለጓቸው እነርሱ ፈልገው አይመጡ። ክፉ ሰዎች ግን ሰውን ፈልገው ካላጠፉ እንቅልፍ አይወስዳቸውም። ከተሳለ ጦር ይልቅ የክፉ ሰዎች ምላስ ጠልቆ ይዋጋል። ሶስተኛ ምዕራፍ። ልጄ ሆይ ለባዕድ አትበለጥ። ምንም ቢከፋ ዘመድ፣ ምንም ቢጠም መንገድ የተባለው ምሳሌ አትርሳ። የባዕድ ፍቅር እስከ ጊዜው ነው፣ የዘመድ ፍቅር ግን እስከ ጊዜ ሞት ድረስ ነው። ልጄ ሆይ ለሁሉ ጊዜ አለው ብሎ ሰሎሞን እንደተናገረው አትርሳ። ይህንም ነገር ለማስረዳት ሌላውን ነገር ሁሉ ትቼ የጌታችንን ነገር እጽፍልሃለሁ። አይሁድ በጌታችን ላይ በቅናት በተነሱበት ጊዜ ሲጸነስ ጀምሮ ነው። ከዚያ ቀን ጀምሮ እስከ 33 ዓመቱ ከ3 ወር ድረስ ጌታችንን ለመግደል ያስቡና ይመክሩ ነበር። ጌታችንም በየምኩራባቸውና በቤተ መቅደሳቸው በግልጥ ሲያስተምር ነበረ። ግን ጊዜው እስኪደርስ በእርሱ ላይ እጁን ያነሳበት ሰው አልነበረም። ጊዜው በደረሰ ጊዜ ግን እውነቱን ሐሰት፣ ጽድቁን ኃጢአት፣ ብርሃኑን ጨለማ አድርገው ቢነሱ ነገሩ በቶሎ ተፈጸመላቸው። ይህም ጊዜው ስለደረሰ ነው። ጌታችንም አይሁድ ሊይዙት በመጡ ጊዜ እንዲህ ብሎ መለሰላቸው፣ ሁልጊዜ በመቅደስ ከእናንተ ጋር ነበርሁ፣ እጃችሁንም አልዘረጋችሁብኝም። ነገር ግን ይቺ ጊዜያችሁ ናት፣ የጨለማውም ሥልጣን። ሉቃስ ምዕራፍ 22 ቁጥር 53። ጌታችን እንዲህ ማለቱ ማናቸውም ነገር ቢሆን በጊዜው ይፈጸማል እንጂ ከጊዜው አያልፍም ሲል ነው። ስለዚህ ጊዜን አልፋለሁ ብለህ አታስብ፣ ግን በኃጢአት የመጣውን ክፉ ጊዜ በንስሐ ለማሳለፍ ይቻላል። ልጄ ሆይ እኔ ደግ ሰው ነኝና ጠላት የለብኝም ብለህ አትናገር። ጠላቶችም የሚነሱ በክፉ ሰው ላይ ብቻ አይምሰልህ። ግን አንተ ደግ ሰው ሆነህ ጠላቶች ቢነሱብህ እግዚአብሔር ይረዳሃልና ምንም አትፍራ። ለጊዜው እንኳን ባይረዳህ ሊፈትንህ ነውና እግዚአብሔርን አትጠራጠር። እግዚአብሔርን ከማይፈሩ ሰዎች ጋር ባልንጀርነትን አታድርግ፣ በክፉ ምክራቸውም አትደባለቅ። ምንም ብትጨነቅ ሀገርህ የሚጠፋበትን ምክር አትምከር። ልጄ ሆይ በሠራሁት ሥራ ትርፍ ነገር አላገኘውም ብለህ ሥራህን አትተው። ነገር ግን በአንዱ ወገን እምቢ ቢልህ በሌላ ወገን ፈትን፣ ለሥራው ሁሉ ዕድል አለውና። እግዚአብሔር ድካምህን አይቶ በአንዱ ወገን ሳይረዳህ አይቀርም። ልጄ ሆይ ጦርነት ይመጣብኛል ብለህ አትፍራ። ጦርነት በሰው ሁሉ ላይ ይመጣል እንጂ ባንተ ብቻ አይመጣብህም። ነገር ግን ዋና ጦርነት ማለት እግዚአብሔርን በማይፈሩ ንጉሥን በማያከብሩ የራሳቸውን ጥቅም ብቻ በሚፈልጉ ሰዎች መካከል መኖር ነውና እንደዚያ ያለውን ጦርነት ፍራ። ልጄ ሆይ ክፉ ሕልም አለምኩ ብለህ አትደንግጥ፣ ደግ ሕልምም አየሁ ብለህ ደስ አይበልህ። ሕልም ማለት የሰው ሐሳብ እንደሆነ እወቅ። እንኳን ሌሊት በሕልም ቀንም በዓይን የታየ ነገር ሳይደረግ ይቀራል። ደግሞ በሌሊት በሕልም ቀንም በዓይን ያልታየ ነገር እንዲያው በድንገት ይደረጋል። እግዚአብሔር ይሁን ያለው ነገር ጊዜውን ይጠብቃል እንጂ ምንም ቢሆን ሳይሆን አይቀርም። ልጄ ሆይ አካልህና ልብስህ ዘወትር ንጹሕ ይሁን። እጅህን ለሥራ፣ ዓይንህን ለማየት፣ ጆሮህን ለመስማት ፈጣኖች አድርግ። አፍህን ግን በጠንካራ ልጓም ለጉመህ ያዝ። አረጋገጥህ በዝግታ፣ አነጋገርህ በለዘብታ ይሁን። ያልነገሩህን አትስማ፣ ያልሰጡህን አትቀበል፣ ያልጠየቁህን አትመልስ። አብዝተህ ሽቅርቅር አትሁን። ንብረትህ ጠቅላላ ይሁን። ምግብና መጠጥህ በልክ ሆኖ ያው የጸዳና የጣፈጠ ይሁን። ምግብህና መጠጥህም የሚቀርብበት ዕቃ ሁሉ ንጹሕ ይሁን። በምትተኛበት አልጋና የምትቀመጥበት ስፍራ ከእድፍና ከጉድፍ ንጹሕ ይሁን። በእውነትና በሚገባ ነገር ሁሉ ይሉኝታ አትፍራ።
የምትሠራው ሥራ ሁሉ የመንግሥት ሥራ ካልሆነ በቀር ፖለቲከኛ አትሁን። ልጄ ሆይ በዚህ ዓለም ነግሶ በስጋትና በሐሳብ ከሚኖር ንጉሥ ይልቅ እግዚአብሔር የሰጠውን ዘመን ያለ ስጋትና ያለ ሐሳብ የሚጨርስ ድሃ ይበልጣል። ልጄ ሆይ እግዚአብሔር የሚቀየምበት፣ ንጉሥ የሚቆጣበት፣ ሰው የሚጠፋበት ነገር ካልሆነ በቀር ያሰብከውን ከማድረግ አትመለስ። ነገር ግን በዚህ ዓለም ለሥጋህ ጥቅም፣ በወዲያኛው ዓለም ለነፍስህ ጥቅም የሚሆን ነገር ካልሆነ በቀር ለስሜ መጠሪያ ይሆናል ብለህ ለሰውነትህን እጅግ አታድክም። ልጄ ሆይ ወደቅሁ ብለህ እጅግ አትዘን። ደግ ሰው የሆንክ እንደሆነ ከወደቅክ በኋላ ትነሳለህና፣ ደግሞ ተነሳው ብለህ በጣም ደስ አይበልህ። ክፉ ሰው የሆንክ እንደሆነ ከተነሳህ በኋላ ትወድቃለህና። ልጄ ሆይ በሚስትህና በልጆችህ በቤተሰቦችህም ላይ ጨካኝና ቁጡ አትሁን። ያለ ሥርዓትም ሲኖሩ ዝም አትበላቸው፣ ግን አንተም ሰነፍ ትባላለህ። እነዚያም ላይ ቅጣትን ታመጣባቸዋለህ። ወረተኛም አትሁን፣ የሠራተኛም ደመወዝ አታስቀር። የንጉሥን ትእዛዝ ጠብቅ፣ በቈላ ሀገር አትኑር። ብዙ ሥራም አትጀምር፣ ነገር ግን ልብህ የወደደውን አንዱን ብቻ አጠንክረህ ሥራ። ልጄ ሆይ ጨቅጫቃና እልከኛ ሚስት፣ ትዕቢተኛና ልግመኛ አሽከር በቤትህ አታኑር። የዕለት ምግብና ልብስ ካልቸገረህ በቀር ሥጋና ቅቤ ለመብላት፣ ጠጅና ጠላ ለመጠጣት፣ ጌጥ ለማጌጥ ገንዘብ አትበደር። በኋለኛውም ወዳጅህ ፊት የቀድሞውን ወዳጅህን አትማ፣ በእኔም ጊዜ ይኸው ነው ብሎ ይታዘባሃልና። ልጄ ሆይ የዚህን ዓለም ብልጥግና ወይም ክብረት ለማግኘት እጅግ አትድከም። ይህንንም ለማግኘት እጅግ አብዝተህ አትሩጥ። እንኳን የዚህ ዓለም ክብር የወዲያኛውም ቢሆን እግዚአብሔር ለመረጠውና ለታደለ ነው እንጂ ለሮጥ አይሆንምና። ልጄ ሆይ ክፉ ሰው ሳለ ደግ ሰው በመሞቱ፣ ሥራ የሚሠራ ሳለ ሰነፍ ሰው በመክበሩ እግዚአብሔር አድሏዊ ነው ብለህ አትናገር። በዚህም ነገር የጠለቀውን የእግዚአብሔርን ፍርድ ለመመርመር አታስብ። ነገር ግን በማናቸውም ምክንያት ቢሆን የተሰወረውን ነገር ሁሉ ለእግዚአብሔር ብቻ ተውለት። ልጄ ሆይ ከጌታ ጋር ሳለህ በፍጹም ልብህ አገልግለው፣ ትእዛዙንም ጠብቅ። በፍጹም ልብህ ለማገልገልና ትእዛዙን ለመጠበቅ የማትችል የሆንክ እንደሆነ ግን ተሰናብተህ ሂድ እንጂ ጌታህን አታስቀይመው። ያለዚያ ጌታህ ይቆጣና ይቀጣሃል፣ ወይም ደመወዝህን ቆርጦ ያስቀርብሃል። ልጄ ሆይ በቤተ ክህነት ለመኖር የወደድክ እንደሆነ መልካም ወደድክ። ነገር ግን ቄስ ወይም ዲያቆን ለመሆን አስብ እንጂ ሌላ ለመሆን አታስብ። ጠንቋይና አስማተኛም አትሁን። ምንም ጥንቆላ ብታበዛ እግዚአብሔር ይሁን ብሎ የፈቀደውን ነገር ለማስቀረት ወይም አይሁን ብሎ የተናገረውን ነገር ለማድረግ አትችልም። ወደ ጠንቋይ ወደ አስማተኛም አትሂድ። እግዚአብሔር መልካም የሚያደርግልህ እንደሆነ ክፉ የሚያደርግልህ እንደሆነ ጊዜው ሲደርስ ሁሉም አይቀርም። አራተኛ ክፍል። ልጄ ሆይ እግዚአብሔር በምድር ላይ የፈጠረውን ፍጥረት በሙሉ ባይሆን እንደ ተቻለህ መጠን በጥቂቱ መርምር። ፍጥረትንም በመመርመር ብዙ ዕውቀት ታገኛለህ። እነሆ መልካምና መጥፎ መሬት አለ። ከመልካም መሬት ወርቅ፣ ዕንቁ፣ ብር፣ ናስ፣ ብረት፣ ሌላም ይሁን የመሰለ ሁሉ ይገኝበታል። ደግሞ ለልብስና ለቤት ጌጥ የሚሆን ቀይና ጥቁር፣ አረንጓዴና ቢጫ፣ ነጭና ሰማያዊ ቀለም ሁሉ ይገኝበታል። ቢዘሩበት ያበቅላል፣ ቢተክሉበትም ያለመልማል። መጥፎ መሬት ግን ቢዘሩበት አያበቅልም፣ ቢተክሉበትም አያለመልምም። በላዩም ከእሾህና ከመጥፎ ድንጋይ በቀር አይገኝበትም። ከድንጋያም ወገን ለጌጥ የሚሆን ክቡር ድንጋይ አለ ይገኛል። ደግሞም ለግንብ ወይም ለቅጥር የሚሆን ድንጋይ አለ። ደግሞ ለማናቸውም ጉዳይ የማይሆን ድንጋይ አለ። ከሳርም ወገን ለሽቱ፣ ለጉዝጓዝም፣ ለከብት ምግብም፣ ለቤት ክዳንም የሚሆን መልካም ሳር አለ። ደግሞ ቢያሸቱት የሚገማ፣ ቢጎዘጉዙት የሚዋጋ፣ ለከብት ምግብም ቢያቀርቡት የሚረክስ፣ ለቤት ክዳንም ቢያደርጉት የሚያፈስ መጥፎ ሳር አለ። ከወፎችም ወገን ድምጣቸው ያማረ ጠጉራቸው የለሰለሰ ይገኛሉ። ደግሞ ሲጮኹ እለቁ እለቁ ያሉ የሚመስሉ ጠጉራቸውም ለማየት የሚያስጸይፍ ወፎች አሉ። ከእንስሳም ወገን የኋላ እግሩን እንኳን ቢይዙት የማይራገጥ ወይም የማይዋጋ
ገራም እንስሳ አለ። ደግሞ ባጠገቡ ሰው የማያስቀርብ ተራጋጭና ተዋጊ እንስሳ አለ። ከአራዊትም ወገን እንዲሁ ደግና ክፉ አይታጣም። ከመላእክትም ወገን ደግና ክፉ አለ። ደጉ እንደ ቅዱስ ሚካኤል እንደ ገብርኤል፣ ክፉ እንደ ዲያብሎስና እንደ ጭፍሮቹ። ከሰውም ወገን ደግና ክፉ አለ። ደጉ እንደ ኖህ እንደ ኤርምያስ እንደ ዮሐንስ መጥምቅ እንደ ድንግል ማርያም፣ ክፉ እንደ ቃየል እንደ ኤሳው እንደ ይሁዳ አስቆሮታዊ። ከመሬትና ከደንጊያ ከወፍም ከእንስሳም ከአራዊትም ከመላእክትና ከሰውም ወገን ደግና ክፉ መኖሩ እግዚአብሔር ደግና ክፉ እያደረገ ፈጥሮት ነውን? ወይስ ከተፈጠረ በኋላ ካንዱ ይልቅ ለአንዱ እያደላ ነውን? ወይስ ፍጥረት ሁሉ በገዛ ራሱ ደግና ክፉ ለመሆን ይችላልን ትለኝ እንደሆነ ይህ እጅግ የጠለቀ ጉድጓድና የረቀቀ ምስጢር ነውና እኔ መርምሬ ላውቀው አልችልም። አንተም ይህን መርምሬ ያውቃለሁ ብለህ አትድከም። ልጄ ሆይ ዘመዶችህና ወዳጆችህ ጎረቤቶችህና አሽከሮችህ በጠላትነት በተነሱብህ ጊዜ በራስህና በጊዜው እዘን እንጂ በእነዚያ አትዘን። ኃጢአትህ ካልበዛ ጊዜው ካልደረሰ እንኳን ወዳጆችህ ጠላቶችህም ቢነሱ አይጎዱም። ልጄ ሆይ ሰው ምንም ብልህና አዋቂ ቢሆን በራሱ ሥራ ብቻ ራሱን ችሎ እንዳይኖር እወቅ። ነገር ግን ሁሉም በየሥራው ጸንቶ እርስ በርሱ በሥራ ይፈላለጋል። ስለዚህ ሰውን ሁሉ አክብረህ ኑር እንጂ ሰውን አትናቅ። ሥራውንም አትንቀፍ፣ ገበሬውን አትንቀፍ። ከነቀፍከውም እህሉን አታክልቱን ከእርሱ አትፈልግ። ነጋዴውን አትንቀፍ፣ ከነቀፍከው ሐሩን ምንጣፉን ሌላውንም የንግድ ዕቃ ከእርሱ አትፈልግ። ወታደሩን አትንቀፍ፣ ከነቀፍከውም ሀገርህን የሚያጠፋ ነፍስህን የሚገድል ጠላት ሲመጣ ተዋጋልኝ አትበለው። ካህኑን አትንቀፍ፣ ከነቀፍከውም አስተምረኝ፣ አጥምቀኝ፣ ቁርበኝ አትለው። እረኛውን አትንቀፍ፣ ከነቀፍከውም ከብት ጠብቅልኝ፣ ወተት አለብልኝ አትበለው። ፋቂውን አትንቀፍ፣ ከነቀፍከውም ቁርበቱ አትተኛበት። ሸክላ ሰሪውን አትንቀፍ፣ ከነቀፍከውም የሸክላውን ዕቃ ሁሉ ከእርሱ አትፈልግ። ብረት ሰሪውን አትንቀፍ፣ ከነቀፍከውም የብረቱን ዕቃ ሁሉ ከእርሱ አትፈልግ። ሸማኔውን አትንቀፍ፣ ከነቀፍከውም ልብስ ሥራልኝ አትበለው። ሌላውንም ይህንን የመሰለውን ሠራተኛ ሁሉ አትንቀፍ። ሁሉም እንደ ዕድሉ በየሥራው ጸንቶ ንብረቱን ጠብቆ እግዚአብሔርን አመስግኖ ይኖራል እንጂ አንተን የሚጎዳ ነገር የለበትም። ልጄ ሆይ ዋዘኛና ቀልደኛ አትሁን። በመከራ ለሚኖሩ ሰዎች ሁሉ የምታዝንና የምትራራ ሁን። በድሃ ላይ አትጨክን። ርስቱንና ቤቱን በምክንያት አትውሰድበት። ለመጨረስም የማትችለውን ነገር አትጀምር። እሳትና የሞላ ውሃ አትዳፈር። በማናቸውም ነገር ከሚበልጥ ሰው ጋር ባልንጀርነት አትያዝ። ከዳኛ ጋር ወዳጅ አትሁን። በፊቱ በቆምክ ጊዜ እውነቱን እንዲፈርድልህ ከሐኪምም ጋር ወዳጅ ሁን። በታመምክ ጊዜ ፈጥኖ እንዲመጣልህ። ልጄ ሆይ በልተህ ስትጠግብ ረሃብን፣ ስትበለጥግ ድህነትን፣ ስትሾም ሽረትን፣ ሌላውንም ይህን የመሰለውን ሁሉ አትርሳ። ልጄ ሆይ ለሞተው ወዳጅህ ከማልቀስ ይልቅ በሕይወቱ ሳለ የክፋት ሥራ ለሚሠራ ወዳጅህ አልቅስለት። ልጄ ሆይ ባለጠጋ ሲወድቅ ሰው ሁሉ ይደግፈዋል፣ ድሃ ሲወድቅ ግን ሰው ሁሉ ወዲያው ይገፈዋል። ባለጠጋ ሲከሰስ በሸንጎ የተቀመጠው ሁሉ ይሟገትለታል። ድሃ ሲከሰስ ግን በሸንጎ የተቀመጠው ሁሉ ይፈርድበታል። መልካም ዳኛ በመካከላቸው የተቀመጠ እንደሆነ ግን ፍርዱን እንደ ፀሐይ ያበራለታል። ስለዚህ በምትኖርበት አገር መልካም ዳኛ አያጥፋብህ። ልጄ ሆይ በማናቸውም ነገር ቢሆን ሞት አይቀርም። ነገር ግን በሰው እጅ ከመውደቅ በእግዚአብሔር እጅ መውደቅ ይሻላል። ለአፍህ መሐላ አታልምደው። እግዚአብሔር ስሙን ከንቱ ያደረገውን ሳይቀስፈው አይቀርምና ስሙን በከንቱ አትጥረው። ልጄ ሆይ በዚህ ዓለም ኃይለኞች ገንዘብና ዕውቀት ሁለቱ ብቻ ናቸው። ገንዘብና ዕውቀት ያለው ሰው እስከ ጊዜው ደስ ብሎት ይኖራል። ነገር ግን አንዳንድ ሰዎች ገንዘባቸውን በማይረባ ጉዳይና ሰውን በሚጠፋበት ራሳቸውን ብቻ ለመጥቀም አድርገው ኃይላቸው ይደክማል።
ገንዘባቸውን ለንግድና ለድሃ ዕውቀታቸውንም ለሥራና ለሰው ጥቅም የሚያደርጉ ሰዎች ግን በኃይል ላይ ኃይል እየጨመሩ ይኖራሉ። እነሆ ለዚህ አንድ ምሳሌ እነግርሃለሁ። ነጭ ስንዴ በባለሙያ እጅ ሲሆን እጅግ ያማረና የጣፈጠ እንጀራ ይሆናል። በባለሙያ እጅ ያልሆነ እንደሆነ ግን እንደ ዘንጋዳ እንጀራ ይሆናል። ገንዘብና ዕውቀትም በደግ ሰው እጅ ሲገቡ ለመልካም ነገር ይሆናሉ፣ በክፉ ሰው እጅ ሲገቡ ግን ለጥፋት ነገር ብቻ ይሆናሉ። ልጄ ሆይ የምትሠራውን ሥራ ሁሉ ሰው ቢያየው ቢሰማውም አይጎዳኝም ብለህ ትሠራው እንደሆነ ነው እንጂ አይታይብኝም አይሰማብኝም ብለህ አትሥራው። አንተ ምንም ተሰውረህ ብትሠራው ከተሠራ በኋላ መታየቱና መሰማቱ አይቀርም። ልጄ ሆይ አንተ አስቀድመህ በሰው ላይ አትነሳ። ሰው ባንተ ላይ ቢነሳብህ ግን እንዳትሸነፍ ጠንክረህ መክት፣ እምነትህንም በእግዚአብሔር ላይ አድርግ። ልጄ ሆይ ሚስትህ ሰነፍ የሆነች እንደሆነ የቤት ሥርዓትህን አንተው ጠብቀህ ኑር እንጂ ለእርሷ ፈቃድ አትስጣት። ልባም የሆነች እንደሆነ ግን የቤትህን ሥርዓት ሁሉ ለእርሷ ልቀቅና አንተ በውጭ ሥራህን አሳምር። አንተ የውጭውን እርሷ የውስጡን ሥራ ብትሠሩ ትበለጥጋላችሁ። ልጄ ሆይ ሰው ሳይኖር ብቻህን ከሴት ጋር አትነጋገር። ባሏ አለመኖሩን በደጅ ጠይቀህ ከደጅ ተመለስ እንጂ ወደ ቤት አትግባ። ሰው ሳይኖር ብቻህን ከሴት ጋር ንግግር የተነጋገርክ እንደሆነ ግን ምንም ሌላ ምስጢር ባይኖራችሁ በመነጋገራችሁ ብቻ መጠርጠር አይቀርም። ልጄ ሆይ ለልጆችህ የምታወርሳቸው ብዙ ገንዘብ በሳጥን ውስጥ ከማስቀመጥ አንተ በሕይወተ ሥጋ ሳለህ ወደ ትምህርት ቤት እየሄዱ ዕውቀትን እንዲማሩ ገንዘብህን ብትሰጣቸው ይሻላል። ባሏም ለሞተባት ሴት አባታቸውም ለሞተባቸው ልጆች እጅህ አጭር አይሁን። ልጄ ሆይ ሚስትህ ያስቀናችህ እንደሆነ ከቤትህ አስወጥተህ ስደዳት እንጂ የእርሷን ነፍስ ወይም የሌላ ሰው ነፍስ ለማጥፋት አታስብ። እርሷን ወይም ሌላውን ሰው ገድለህ ኋላ ከመጸጸት እርሷን አስወጥተህ ሌላይቱን አግብተህ ብትኖር ይሻልሃል። ልጄ ሆይ በጌታህም ቤት ቢሆን በሌላም ስፍራ ቢሆን ገንዘብ ወይም ሌላ ዕቃ ወድቆ ብታገኝ አታንሳ። ብታነሳው መልሰህ ለጌታህ ወይም ለዳኛ ስጥ እንጂ ሰውረህ አታስቀር። ልጄ ሆይ በፍጹም ልብህ ለማትወደው ሰው ቤትህንና የቤትህን ዕቃ አታሳይ። ልጄ ሆይ ገንዘብህን ለጠጅና ለጠላ ከማውጣት ለወተትና ለማር አውጣ። ለአረቄና ለስቢርቶ ከማውጣት ለጠጅና ለጠላ አውጣ። በጣም ካልቸገረህ በቀር ውሃ ብቻ አትጠጣ። ምሳህን እስክትጠግብ ብላ። ማታ ግን ምግብህም መጠጥህም በልክ ይሁን። ሥጋ ዘወትር አትብላ። የአታክልት ምግብ አዘውትር። በ15 ቀን የሚያስቀምጥ መድኃኒት ጠጣ። ሐኪሞች ያልመረመሩትን አዋቆች ነን የሚሉ ሰዎች የማሱትን ስር የበጠሱትን ቅጠል መድኃኒት ነው ብለህ ለመቅመስ እጅግ አትድፈር። ልክና ሚዛን ስለሌለው ሰውነት ይጎዳልና ተጠንቀቅ። ልጄ ሆይ ከብዙ ሰዎች ጋር ተቀምጠህ በምትበላበት ጊዜ ቶሎ ቶሎ አትጉረስ፣ ቶሎ ቶሎም አትጠጣ። በቤትህ ውስጥና በሚስትህ ፊት ግን እስክትጠግብ ብላ፣ እስክትረካም ጠጣ። ነገር ግን እስክትጠግብ በልተህ እስክትረካም ጠጥተህ ጥቂት የእንቅልፍ ረፍት ሳታደርግ ሥራ አትጀምር። ከቤትህም ወጥተህ አትሂድ። የእንቅልፍ ረፍት ለማድረግ ጊዜ የማታገኝ እንደሆነ ግን እስክትጠግብ አትብላ፣ እስክትረካም አትጠጣ። ልጄ ሆይ በዕድሜ ያረጀ ሽማግሌና ልጅ የሌለው ሰው ካልሆነ በቀር ርስቱን ወይም ቦታውንና ቤቱን ቢያወርስህ አትቀበለው። ካልተቸገረና ካልተጨነቀ በቀር ርስቱን ለሌላ ሰው አያወርስምና በተቻለህ ነገር እርዳው እንጂ ርስቱን አትውሰድበት። ደግሞ በሙግትም ቢሆን በጉልበትም ቢሆን ድሃውን ከርስቱና ከቤቱ አታስወጣው። ዕዳም ቢኖርበት የሚከፍልበት ቀን ስጠው እንጂ በግድ ይዘህ ርስቱንና ቤቱን አታሽጠው። ልጄ ሆይ ንጹሕ አለመሆንህን እግዚአብሔር ያውቃልና በእርሱ ፊት ንጹሕ ነኝ አትበል፣ በንጉሥም ፊት ብልህ ነኝ አትበል። የብልሃት ሥራ ሰርተህ አሳየኝ ያለህ እንደሆነ ታፍራለህና። 5ኛ ክፍል። ልጄ ሆይ
ምንም የሹመት ፍቅር ቢኖርብህ የፈረድህበት ሰው ጠላትህ ይሆናልና የዳኝነት ሹመት አትፈልግ። አንተ ሳትፈልግ ለዳኝነት ሹመት የተመረጥህ እንደሆነ ግን እውነተኛ ፍርድ የእግዚአብሔር የባሕርይ ገንዘቡ ነውና በዳኝነት ነገር ጠላትህን ለመጉዳትና ወዳጅህን ለመጥቀም እንዳታስብ ተጠንቀቅ። እውነትን በሐሰት ለውጠህ የፈረድህ እንደሆነ ግን የእግዚአብሔርን ገንዘብ ማጥፋት ነው። ይህንም በማድረግህ ባንተ ላይ ከሁሉ የበለጠ ፍርድ ይፈረድብሃል። ልጄ ሆይ ከኃይለኛና ከነገረኛ ሰው ጋር አትጣላ። ከነገረኛና ከኃይለኛ ሰው ጋር መጣላት በሚነድ እሳት ላይ ገለባን ለመጨመር ነውና ተጠንቀቅ። ልጄ ሆይ ለጌታህ ገንዘብ አታበድር። ክፈለኝ ባልከው ጊዜ አንተ የምትጠፋበትን ምክንያት ይፈልጋልና። ለተሟጋችም አታበድር። ክፈለኝ ባልከው ጊዜ ነገር ፈልጎ ወደ ዳኛ ይወስድሃልና። ልጄ ሆይ ጠላት በዛብኝ፣ ምቀኛ አሴረብኝ ብለህ እጅግ አትጨነቅ። በዓለም የሚኖር ፍጥረት ሁሉ ጠላትና ምቀኛ አለበት እንጂ ባንተ ብቻ አይደለም። ከዚሁም በጥቂቱ እጽፍልሃለሁ። በፍየል ነብር፣ በበግ ተኩላ፣ በአህያ ጅብ፣ በላም አንበሳ፣ በአይጥ ድመት፣ በዶሮ ጭልፊት አለባቸው። ይህንንም የመሰለ ብዙ አለ። ሰውም እርስ በርሱ እንዲሁ ነው። ስለዚህ የሚመጣብህን ነገር ሁሉ በትዕግሥት ሆነህ ተቀበለው። በመጨረሻው ግን ሁሉ አላፊ ነውና ጠላቶቼ ሁሉ ያልፋሉ። ወይም አንተ አስቀድመህ ታልፍና ከዚህ ዓለም መከራና ጭንቀት ታርፋለህ። ልጄ ሆይ እስቲ ያለፉትን ሰዎች ሁሉ አስባቸው። እነዚያ ሁሉ ጀግኖች ሁሉም መሬት ሆነዋል። እነዚያ ሁሉ ዓለመኞች፣ እነዚያ ሁሉ ቀልደኞችና ፌዘኞች፣ እነዚያ ሁሉ ግፈኞች፣ እነዚያ ሁሉ በድሃ ላይ የሚስቁና የሚሳለቁ ሁሉም መሬት ሆነዋል። እነዚያ ሁሉ ድሆች ሲበደሉ፣ ሲያዝኑ፣ ሲያለቅሱ፣ ከአንዱ ሀገር ወደ ሌላው ሀገር ሲሰደዱ፣ ሲራቡ፣ ሲጠሙ፣ ሲታረዙ የነበሩ መሬት ሆነዋል። ስንት ሰዎች የነበሩ ይመስልሃል? የድሃ እንባ ሲፈስ የወንዝ ውሃ የሚፈስ የሚመስላቸው ስንት ሰዎች ነበሩ? ድሃ ሲጮህ ውሻ የሚመስላቸው ሰዎች ስንት ነበሩ? ድሃ ታስሮ ወይም በሌላ ጭንቅ ነገር ተይዞ ሲሞት የወፍ ግልገል የሚሞት የሚመስላቸው ስንት ሰዎች ነበሩ? ጉልበት ካለን ብለው በደካሞች ላይ ያሰቡትን ሁሉ የሚሰሩ ስንት ሰዎች ነበሩ? ሰውን ለማጥፋት እጅግ የሚጥሩ ሰውን ካላጠፉ እንቅልፍ የማይወስዳቸው ስንት ሰዎች ነበሩ? ነገር ግን ከዚህ ቀድሞ የነበሩት ሁሉም መሬት ሆነዋል። ከመሬት የተገኘ ሁሉ መሬት ስለሆነ ወደ መሬትም የማይመለስ ስለሌለ እኛም ነገ ወደዚያው እንሄዳለን። ስለዚህ በማናቸው ምክንያት ቢሆን የሰው ደስታውና አዘኑ እጅግ አጭር መሆኑን በጣም እወቀው። ልጄ ሆይ ማንም ሰው ቢሆን በኃጢአቱ ተይዞ ሲፈረድበት ባየህ ጊዜ እዘን እንጂ ደስ አይበልህ። ሰው ሆኖ ኃጢአት የሌለበት አይገኝምና በሰው የፈረድህ እንደሆነ ባንተም ይፈረድብሃል። ደግሞ ኃጢአቱ በሰው ፊት የማይገለጥበት ሰው ምስጉን ነውና ኃጢአትህ በሰው ፊት እንዳይገለጥብህ ወደ ልዑል እግዚአብሔር ለምን። ልጄ ሆይ ለእኔ ለአባትህ እንደመሰለኝ ከሃይማኖት ሁሉ የሚበልጠው ክርስቲያንነት ነው። ከመጻሕፍትም ሁሉ ወንጌል ትበልጣለች። ይህን ማለቴ አንተ በወንጌል ተምረህ ክርስቲያን ሆነ እንድትኖር ብዬ ነው እንጂ የእኔ ሃይማኖት ይበልጣል፣ የእኔ መጽሐፍ ወንጌል ትበልጣለች እያልክ ክርክርን ከሚወዱ ሰዎች እንድትከራከር ብዬ አይደለም። ልጄ ሆይ ምሳህን ወይም ራትህን ለመብላት ወደ ሰደቃህ በቀረብክ ጊዜ በቃልህም ቢሆን በልብህም ቢሆን የእግዚአብሔርን ቅዱስ ስሙን ሳትጠራ እንጀራህን አትቁረስ። በልተህም ከጠገብክ በኋላ እግዚአብሔርን ሳታመሰግን ሰደቃህን አታንሳ። ልጄ ሆይ ሁልጊዜ በኪስ ውስጥ አንድ መናኛ መሐረም፣ አንድ ማለፊያ መሐረም ያዝ። መናኛው መሐረም ከአፍንጫና ከአፍህ ለሚወጣው ድፍ፣ ማለፊያውና መልካሙ መሐረም ደግሞ ለዓይንህና ለጥርስህ ድፍ ይሆናል። ልጄ ሆይ ጠዋትና ማታ ከምግብህ በኋላ ጥርስህን በቡርሽና በውሃ እጠብ፣ ተግመጥመጠው። ነገር ግን ሰው ሲያይህ በአፍህ ውስጥ መፋቂያ አታድርግ፣ በሰውም ፊት ምራቅህን ጢቅ አትበል።
ልጄ ሆይ ቀን በሥራህ ላይ ሌሊት በአልጋህ ላይ የሚጠብቅህ እግዚአብሔር ነውና ማታ ስትተኛ ጠዋት ስትነሳ እግዚአብሔር አምላክህን መለመንና ማመስገን አትተው። ልጄ ሆይ በምትተኛበት አልጋ አጠገብ ክብሪትና መብራት ውሃና ብርጭቆ አታጥፋ። መንገድም በምትሄድበት ጊዜ በኪስህ ገንዘብ ሳትይዝ ከቤትህ አትነሳ። ልጄ ሆይ እኔ በተቻለኝ ሐሳብ ይህን ጻፍኩልህ። ነገር ግን ማናቸውም ነገር ቢሆን ያለ እግዚአብሔር ፈቃድ አይሆንምና የተቀደሰ ፈቃዱ ይሆንልህ። አሜን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ። በማዛሮት ቲዩብ የቀረበ